ምን አይነት ነው ግን ምርመራው? ኦኬ ሶ እንዳለባችሁ ችግር ይወስናል ምርመራው። ኦኬ ሶ ለቶሎ መጨረስ፣ ለብልት አለመቆም ችግር፣ ለዘግይቶ መጨረስ፣ ለፍላጎት ማነስና ለሁለተኛ ዙር ዝግጁነት ማጣት የምናዘው ምርመራ አንድ አይነት አይደለም፣ ችግሮቹ አንድ አይነት እስካልሆኑ ድረስ ማለት ነው። በዋነኝነት ደግሞ የምናዛቸው ምርመራዎች አሉ። በተለይ ደግሞ የደም ምርመራ እንደ አይነቱም ቢሆን ማለት ነው ሆርሞን ምርመራዎችና ቫይታሚን ምርመራዎች በጣም የተለመዱና ለብዙ ሰዎች የምንሰራቸው ናቸው ማለት ነው። ከዛ በኋላ የብልት አለመቆም ችግር ካለባችሁ ተጨማሪ ቫይታሚኖችን ልንመረምር እንችላለን። ስኳርና ኮሌስትሮል፣ ግቦትና ኩላሊቶችን ልንመረምር እንችላለን። ከዛ በኋላ ደግሞ እንደ አግባብነት ለልብ አልትራሳውንድ ልናዝ እንችላለን። ብልት አካባቢ ያሉትን እንደ ምስሎችና እዛ አካባቢ ያሉትን ነገሮች ልናይ ከፈለግን ደግሞ ብልት አካባቢ ያለ አልትራሳውንድ ልናዝ እንችላለን። እሱም እንደምትናገሩት እንዳለባችሁ ችግር፣ እንደቆየበት ጊዜ እና ለምጠይቃችሁ ጥያቄዎች እንደምትሰጡ ይመልስ። በተለያየ የስንፈተ ወሲብ አይነቶች እየተጠቃችሁ ከሆነና የት መታከም አለብኝ ብላችሁ እያሰባችሁ ከሆነ በሬ ሁል ጊዜ ክፍት ነው። ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ባይ ባይ።